ሰላም ሰላም የሐረግ ቻናል ውድ ተመልካቾቼ በያላችሁበት ሰላማችሁ በክርስቶስ ብዝት ይበል። እንዴት ናችሁ ፋሚሊ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን ነው? በያላችሁበት ሰላማችሁ ብዝት ይበል። እኔ በጣም ደህና ነኝ ጋይስ። ለድምጼ ጥራት በጣም ይቅርታ ጉንፋን ስለያዘኝ ነው። ውድ ፋሚሊያንስ እንዴት ናችሁልኝ? የረመዳን ስራ እህቶቼ በያላችሁበት እንዴት ይዛችኋል? በርቱ አብሽሪ። ያለቀ ነው እንግዲህ ፈጣሪ በያላችሁበት ያግዛችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው ጋይስ። ደህና ነኝ። ስራ ህይወት እኔ ጋር መልካም ነው፣ ሁሉ አማን ነው። ዛሬ አንድ ነገር ይዤ ወደ እናንተ መጥቻለሁ። እኔ ይጠቅመኛል፣ ኢትዮጵያ ስገባ እጠቀምበታለሁ፣ እሰራበታለሁ ብዬ የገዛሁትን ነገር እናንተም እንድትገዙ እናንተም እንድትጠቀሙ ሪኮማንድ ላረጋችሁ ነው የመጣሁኝ። መልካምነት ለራስ ነው፣ የተጠቀምነውን ደግሞ ሰው እንዲጠቀም መጋበዝ ደግሞ ሰዋዊነት ነው። ይሄን ነገር ከማሳየቴ በፊት ሰርፕራይዝ ነው። ስለዚህ የሐረግ ቻናል ውድ ቤተሰቦች እስካሁን ከኔ ጋር ስላላችሁ አመሰግናለሁ። ስለምታበረታቱኝ በጣም ነው ማመሰግነው። ቴንኪዩ ጋይስ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያያችሁልኝም ስለምታበረታቱኝ አመሰግናለሁ። ሴት ልጅ መስራት አለባት፣ ራሷን መቻል አለባት። ኢንዲፔንደንት መሆን የለባትም፣ ዲፔንደንት መሆን ነው ያለበት። በራሷ ሀገር መቆም አለባት ጋይስ። ሴት ልጅ ተደጋፊ ስትሆን በጣም ከባድ ነው። ስለዚህ መስራት ፈልጋለሁ። ቤተሰቦቼ አበረታቱኝ። የምለቀው ነገር ሌላ ሰው ጋር እንድደርስ ላይክ ሼር አድርጉልኝ ፕሊዝ ጋይስ። የምፈልገው ከእናንተ ይሄን ነው። ዛሬ ምንድነው ሰርፕራይዝ ሐረግ ብትሉ ጊምባል ገዝቻለሁ። ጊምባል ማለት ሰልፊ ገዝቻለሁ። እንዴት እንደምትጠቀሙ አጠቃቀሙን ሁሉ አሳያችኋለሁ። አሁንም በድጋሚ ጋይስ ፕሊዝ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። ሲቀጥል ወደ ዛሬ ጉዳይ ስገባ ፋሚሊያንስ ጊምበል ገዝቻለሁ። ይሄ ጊምበል ወይም ሰልፊ የቻይና ምርት ነው። በጣም ምርጥ ናት፣ ሲምፕል ናት። ሪከመንድ ላረጋችሁ የመጣሁት ይሄን ጊምባል ነው። ይሄ ጊምባል ምንድነው ብትሉ እኛ በእኛ ቋንቋ ሰልፊ እንላታለን። የጊምበል ሰልፊ ናት። በጣም ሰው በበዛበት ላይ ፎቶ ከፍ አድርገን ለማንሳት ቢያንስ ለራሳችን የሆነ ቪው ላይ አስቀምጠን ደግሞ እየተሽከረከረን ለመነሳት እጃችንን ከምንጠቀም ይልቅ በጣም በሲምፕል መንገድ በዚች ብዙ ፎቶችን ብዙ ቪዲዮችን መጠቀም እንችላለን። ይሄ ለምንድን ነው የሚጠቅመው? ለሶሻል ሚዲያ ሾርት ቪዲዮችን ዩቱብ ላይ ለመስራት ዩቱብ፣ ኢንስታግራም፣ ፌስቡክ ዋቴቨር ሶሻል ቪዲዮ ላይ ቲክቶክ ላይ ለመጠቀም እቺ ጊምበል ወሳኝ ናት፣ አሪፍ ናት። ሪኮመንድ አረጋቸዋለሁ ጋይስ። እንግዲህ አስቀድሜ ስላወጣኋት ነው ቤተሰቦችዬ። እንዲህ ናት። ያው ቁመኗን ላሳያችሁ። በጣም ሲምፕል ጸዴ ያለች ናት። በቃ ቦርሳ ውስጥ ትገባለች ጋይስ። ምንም የምታስቸግረን ጊምበል አይደለችም። ቦርሳ ውስጥ ትገባለች። ማንኛውም ቦታ ላይ ይዘን መሄድ እንችላለን። በማንኛውም ስፍራ ማንቀሳቀስ እንችላለን። ስለዚህ እንድትገዙ አበረታታችኋለሁ ጋይስ። የተዘጋጇች ናት። ለምንድን ነው የምትጠቅም? ቀደም እንዳልኳችሁ ሾርት ቪዲዮ ለመስራት፣ ፎቶ ለመነሳት፣ ለተለያየ ነገር ዋቴቨር መጠቀም ትችላላችሁ። እንዲህ ትከፈታለች፣ እንዲህ ትረዝማለች። ዚስ ዋን ኢዝ ዘ ላስት ቶል። ይሄ የመጨረሻ ቁመቷ ነው። በጣም ጸዴ ናት። ከቲሞል ወይ ነው የገዛውኝ ጋይስ። እስከ መጨረሻ ያለውን ነገር ተከታተሉ። ይሄ ፎቶውን ለምሳሌ ይሄ ማለት ነው እንደዚህ ነው የሚሆነው ጋይስ። ይሄ እንደዚህ ይረዝማል ማለት ነው። ከዛ ይሄን እንዲህ ትከፍታላችሁ። እቺ እንዲህ ትሆንና ማለት ነው በስልክ ላይ የምትገባ ቦታ ናት። ከዛ ስልኩን ግጥም አድርጋ ትይዛለች ማለት ነው። እንዲህ እንዳትሽከረከር ደግሞ እንዲህ አሁን ለምሳሌ ከቆለፍኳት በቃ እንዲቆመች ሰፋት አድርጉና ስልካችሁ ዋቴቨር ሳምሲንግ ይሁን የፈለገውን ስልክ አይፎን ይሁን ምንም ችግር የለበትም። እንደዚህ ትያዛለች። ዋቴቨር ሰልፊ ፎቶ ታነሳላችሁ ማለት ነው። የሆነ ቦታ ደግሞ ቁጭ ብላችሁ ዛሬ ውሎዬ እንዲህ ነበር ሳምበዲ ጋር እንዲያደረኩ ለማለት ትከፈታለች። በጣም ምርጥ ናት። ይኸው ትንሽዬ ቀለል ያለች ጀስት ቦርሳ ውስጥ አድርገን ልንሄድ የምንችል ማለት ነው ፋሚሊ። በጣም ምርጥ ናት።
ትከፈታለች። እንዲህ አድርጋችሁ የሆነ ቦታ ላይ ስታስቀምጧት ትቆማለች ማለት ነው። እና እኔም ትጠቅመኛለች ብዬ ስለገዛው የራሱ ቻርጀር አለው ጋይስ፣ የራሱ ቻርጀር አለው። ቻርጅ ማደረጊያዋ እዚች ጋር ቻርጀር አላት። እዚህ ጋር ደግሞ ኦን ኦፍ የምታደርጉበት ማለት ነው። እቺን ኦን ኦፍ አድርጋችሁ ነው የምታነሱ። በጣም ጽድት ያለች ሰልፊ ናት። እኔ ወድጃታለሁ ጋይስ። ኬት ነው የገዛሽ ካላችሁኝ ከቲሞ ላይ ነው የገዛውኝ። ከቲሞ ላይ ዋቴቨር ባላችሁበት ሀገር ቲሞ ያደርሳል ታውቃላችሁ፣ ኢንተርናሽናል ትሬዲንግ ስለሆነ ቲሞ ላይ በቃ የቲሞን አፕሊኬሽን ካላችሁ በያላችሁበት ስፍራ ላይ ማዘዝ ትችላላችሁ። እያንዳንዱ ቦታ ኦን ኦፍ ቦታ አለው። ማስቆሚያ ማሽከርከሪያ እንደፈለጋችሁ የምታደርጉበት እንትን አለው። በቃ እኔ ተመችታኛለች ጋይስ፣ በጣም ወድጃታለሁ። ጥያቄ ካላችሁ ጠይቁኝ። ምክንያቱም እኛ ሴቶች መስራት አለን፣ መለወጥ አለብን፣ በራሳችን መቆም አለብን። እስከ መቼ ሰው ላይ እንደግፋለን ጋይስ? ሰርተን ለብዙዎች ለፍተን ማለት ነው ለብዙዎች ለፍተን ብዙዎችን ጠቅመን ከገባን በኋላ ኢትዮጵያ ከገባን በኋላ ብዙ ማልቀስ፣ ብዙ ማንባት፣ ብዙ ዝቅታ ሊያጋጥመን ስለሚችል አንዳንድ እንደዚህ የሚጠቅመንን ነገር ኢትዮጵያ ገብተን ብዙ ብር አውጥተን ከምንገዛ እንደው ትንሽ ብር ራሱ ቢሆን ጋይስ ኢትዮጵያ ገብቶ ከመግዛት ከዚህ ገዝቶ መግባት የተሻለ ነው። ቀጣይ ደግሞ ማይክ ገዛለሁ። ምን አይነት ማይክ እንደምገዛ ጥሩ ማይክ ከገዛውን ሪከመንድ አረጋቸዋለሁ። እንዲህ አይነት አዳዲስ መረጃዎች እንዲደርሳችሁ የተጠቀምኩትን እንድትጠቀሙ ጋይስ፣ ለኔ የሆነ ነገር ለእናንተም ደግሞ እንድጠቅም ሼር አረጋቸዋለሁ በታማኝነት። ለድምፄ ጥራት ይቅርታ አድርጉልኝ ጋይስ፣ ጉንፋን ስለያዘኝ ነው፣ እያመመኝ ስለሆነ ነው። ያው ስለናፍቃችሁኝ ነው የመጣውን። ፕሊዝ እቺን ሰልፊ ግዛት እላለሁ፣ ሪኮመንድ አደርጋችኋለሁ። ቲሞ ላይ ታገኛላችሁ፣ የተለያየ ሱቅ ላይ ማግኘት ትችላላችሁ። ይሄው እኔ አሁን ጆርዳን ነው ያለው። በጆርዳን 16 ጂዲ ነው የገዛው። እየጨመረ ነው እንጂ የሚሄድ እየቀነሰ የሚሄድ ነገር የለም። እናንተም ደግሞ ተከታትላችሁ ሜቢ ለኢድ ላይ ዲስካውንት ሊያደርጉ ይችላሉ። ብዙ እንዲህ አይነት በጣም ትላልቅ ቢግ ማለት ትላልቅ ሱቆች ለምሳሌ እንደ አሊባባ፣ ሺኤን፣ ቲሞ በጣም ዲስካውንት ያደርጋሉ። በኢድ ላይ፣ በራመዳን ላይ፣ በተለያየ በዓላት ሲመጣ ዲስካውንት ይኖራቸዋል። እናንተም እየሄዳችሁ ቼክ አድርጉና እቺን ሰልፊ ግዙ ላለው ኢትዮጵያ ለመግባት ያሰባችሁ ውድ እህቶቼ ደግሞ ያላችሁ ኢትዮጵያ ባትገቡም እዚህ ሀገር ላላችሁ ለምሳሌ ከአሰሪያችሁ ጋራ የተለያየ ሞል ሱቅ ምናምን ስለምትሄዱ አንዳንድ ሀሳባችሁን ሼር ለማድረግ ጥሩ ፎቶ ለማንሳት ያለውን ቪው በአጠቃላይ በአንድ ፎቶ ለማንሳት ይጠቅማችኋል። ሪኮመንድ አደርጋችኋለሁ። ሀሳብ አስተያየታችሁን በኮመንት ጻፉልኝ። አስተካኪ የምትሉ ነገር ለማስተካከል ዝግጁ ነኝ። በቀጣይ ደግሞ በተለያየ ርዕስ መጥላችኋለሁ። ዳይሬክት ነው ወይስ ትራንዚት መግባት ይሻላል? ስንት ሻንጣ ይፈቀዳል? የሚለውንም የተለያየ እኔን የደረሰኝ ሀሳብ ለእናንተ ደግሞ ይጠቅማል የምለውን ይዤ ወደ እናንተ የምመጣ ይሆናል። ከእናንተ የሚጠበቀው ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የማዳም ቅመሞች እህታችሁን አበረታቱኝ። በጣም ነው የምወዳችሁ። አይ ላቭ ዩ ጋይስ ሁላችሁንም ማለት ነው። ስለምታበረታቱኝ ደግሞ ትልቅ ቦታ ደርሼ እናንተንም ስለማመሰግን ለብዙዎች ደግሞ የስራ ምክንያት ስለምሆን አመሰግናለሁ። ሀሳቤ እቅዴ በዚህ ተገድቦ የሚቀር አይደለም ጋይስ። አብረን እንደግ። ስሞል የሆኑ ዩቲዩበሮችን አበረታቱን ባይ ነኝ። አመሰግናለሁ። መልካም ቆይታ ለሁላችሁ ባይ። ሀሳብ አስተያየታችን ጻፉልኝ በኮመንት ላይ። ወዳችኋለሁ ባይ